በ2018 ዓ.ም በሪሚዲያል ፕሮግራም በተለያዩ የመንግስት ዩኒቨርሲቲዎች ተመድባችሁ እየተማራችሁ ያላችሁን የ2018 ዓ.ም የሪሚዲያል ፕሮግራም ተማሪዎች እንግዲህ በተደጋጋሚ በዩቲዩብም በቴሌግራም ቻናላችን ኮሜንት ሴክሽን ላይ ያለፉ ዓመት በትምህርት ሚኒስቴር የተሰጠውን የሪሚዲያል ፈተና ጥያቄዎችን የት ነው የምናገኘው እያላችሁ በተደጋጋሚ በቴሌግራምም እና በዩቲዩብ ኮሜንት ሴክሽን ላይ እየጠይቃችሁ ትገኛላችሁ። ከዚህ በፊት በትምህርት ሚኒስቴር የተሰጠውን የሪሚዲያል ፕሮግራም ኤግዛም ወይም ፈተና ጥያቄዎችን ማግኘት ይቻላል ወይ? ከተቻለስ እንዴት ነው የምታገኙት? ካልተቻለስ ምን ጥያቄዎችን ለፈተናው ስትዘጋጁ መስራት አለባችሁ የሚለውን ኢንዲቴል ማብራሪያ ሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታዋን ጻዩ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮን ላይክ፣ ሼር በማድረግ ተባበሩን። ደስ ዳቤል በ2017 ዓ.ም ኢንትራንስ ኤግዛም ወስዳችሁ በ2018 ዓ.ም በሪሚዲያል ፕሮግራም በተለያዩ በመንግስት ዩኒቨርሲቲዎች ተመድባችሁ እየተማራችሁ ያላችሁን የ2018 ዓ.ም የሪሚዲያል ፕሮግራም ተማሪዎች እንግዲህ ከዚህ በፊት በተደጋጋሚ ያለፈው ዓመት በትምህርት ሚኒስቴር የተሰጠውን የሪሚዲያል ፈተና ጥያቄዎችን የት ነው የምናገኘው እያላችሁ በተደጋጋሚ በቴሌግራም እና በዩቲዩብ ቻናላችን ኮሜንት ሴክሽን ላይ የጠየቃችሁ ትገኛላችሁ። ወደ ጥያቄያችሁ መልስ ስንሄድ እንግዲህ ከዚህ በፊት በትምህርት ሚኒስቴር የተሰጡ የሪሚዲያል ፕሮግራም ፈተናዎችን ኦንላይን ናቸው። እነዚህም ፈተናዎች አስፈራሳይ ነው። እኔ ባለኝ ኢንፎርሜሽን ወይም መረጃ መሰረት እነዚህን ጥያቄዎች ዳይሬክትሊ ማግኘት አይቻልም። ምክንያቱም ሙሉ ለሙሉ ሲስተሙ ኮንትሮል የሚደረገው በትምህርት ሚኒስቴር መረጃ ቋት ነው። ይህንን ጥያቄ ዳይሬክትሊ ኤክሰርሳይዝ ለማድረግ ወይም ለፈተና እንደ መዘጋጃነት ለመጠቀም ጥያቄውን ዳይሬክትሊ ማግኘት አይቻልም። ታዲያ እንዴት ነው የሪሚዲያል ፓስት ፔፐሮችን መስራት የምንችለው ካላችሁ እንግዲህ ሪሚዲያል ፕሮግራም የምትማሯቸውን ትምህርቶች ታውቋቸዋላችሁ። ከዚህ በፊትም በዚህ ጉዳይ ብዙ ቪዲዮ ሰርች የላችኋለሁ፣ እናንተም ታውቁታላችሁ። ከ9 እስከ 12 የተመረጡ ዩኒቶች ናቸው። እነዛን ዩኒቶች በመያዝ ከዚህ በፊት የ12ኛ ክፍል ኢንትራንስ ኤግዛምን በመጠቀም ከዚህ በፊት የነበሩ የ12ኛ ክፍል ኢንትራንስ ኤግዛም ጥያቄዎችን በመውሰድ ከምትማሯቸው ትምህርቶች ጋር ሪሌት የሚያደርጉ ጥያቄዎችን በመስራት መለማመድ ትችላላችሁ። የኢንትራንስ ኤግዛም ያለፉ ዓመትና የአምና የተፈተናችሁትን የኢንትራንስ ኤግዛም ጥያቄዎች አይሆፕ ይኖራችኋል ብዬ አስባለሁ። ከሌላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ፣ ሁሉንም የምችለውን ያክል አስቀምጥላችኋለሁ። እነዛን ጥያቄዎች እንደ መለማመጃ በመውሰድ መጠቀም ትችላላችሁ። ሌላው አማራጭ ደግሞ ኢንፎርሜሽን ከዚህ በፊት የሪሚዲያል ተፈታኝ የነበሩ ተማሪዎችን በመጠየቅ በተለይ የአምና ሪሚዲያል ኤግዛም ተፈታኝ የነበሩ ተማሪዎችን የምታውቋቸው ካሉ እነሱን ጥያቄው ምን ላይ እንደሚያተኩር ምን አይነት ጥያቄ እንደመጣ ኢንፎርሜሽን በመውሰድ ከወዲሁ ቅድመ ዝግጅት ማድረግ ትችላላችሁ ማለት ነው። እንግዲህ ይህንን ጥያቄያችሁን ያለፈው ዓመት በትምህርት ሚኒስቴር የተሰጠውን የሪሚዲያል ፈተና ጥያቄዎችን የት ነው የምናገኘው እያላችሁ ለጠይቃችሁ ጥያቄ መልሴ ይሄ ነው ማለት ነው። ዳይሬክትሊ ማግኘት አይቻልም። ኢንዳይሬክትሊ ግን ከዚህ በፊት ኢንትራንስ ኤግዛም ፈተና ከነበሩ እየመረጣችሁ በመስራትና ከዚህ በፊት የሪሚዲያል ፕሮግራም ተፈታኝ ከነበሩ ተማሪዎች ኢንፎርሜሽን በመውሰድ ኢንዳይሬክትሊ ጥያቄዎቹን ማወቅ ትችላላችሁ። እንግዲህ ከዚህ በኋላ ማግኘት የምትችሉበት አማራጭ ካለ የሚገኝበት አማራጭ ካለ ኢንፎርም ማድረጋችሁ ይሆናል ማለት ነው። ለዛሬ ግን አይ ሆፕ በደንብ ጠቃሚ ይሆናል ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ ሆናችሁ ደግሞ ቪዲዮን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጎ በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ